845 ራግናር ፍራንኪያ አይቶት የማያውቀውን ትልቁን የቫይኪንግ ኃይል ይዞ በሴን ወንዝ ላይ በትላልቅ መርከቦች ተመለሰ። በመቶዎች የሚቆጠሩ ወታደሮች በተለመደበት ዓለም 5000 ተዋጊዎችን ከቶ ከተፋለ። የሮዋንን ከተማ አደበዩት። በፓሪስ ዙሪያ የሚገኙትን ሀብታም ከተሞች በመደምሰስና በመዘረፍ ወደ ደቡብ ገፍተው ሄዱ። ከሱ በፊትም ሆነ በኋላ እንደመጡት እንደ ሌሎቹ የቫይኪንግ መሪዎች ሁሉ ራግናርም የሚዘምተው የድሉ ሚዛን ለእርሱ ማዘንበሉን እርግጠኛ ሲሆን ብቻ ነበር። የሚመርጠው የጥቃት ስልት ፈጣን፣ አስደንጋጭና ጠላት ኃይል አሰባስቦ ከመደራጀቱ በፊት እንደ መብረቅ በመምታትና በማሽመድመድ ነው። ንጉሥ ቻርልስ ዘ ቦልድ የመረጠው የመከላከል ስልት ሰራዊቱን ከፍሎ በወንዙ ሁለት ዳርቻዎች ጥቃት መሰንዘር ነበር። ነገር ግን ራግናር በአንደኛው የወንዝ ዳር ላይ የሚገኙትን በቁጥር አነስ ያሉ ጠላቶች ላይ በማተኮር ድምጥማጣቸውን አጠፋው። በሕይወት የተረፉ ከ100 የሚበልጡ ምርኮኞችን በወንዙ መሃል በሚገኝ ደሴት ላይ ለኦደን መስዋዕት ሆነው ቀረቡ። ከሴን ወንዝ ማዶ ሆነው በአቅመ ቢስነት የጓዶቻቸውን መስዋዕት መሆን የሚመለከቱት የፓሪስ መከላከያ ኃይሎች በፍርሃት ተውጠዋል። በወቅቱ የፓሪስ መቀመጫ ሙሉ በሙሉ በሴን ደሴት ላይ ነበር። ዙሪያውን የከለለው ግድግዳ ጠንካራ ቢሆንም ከተማዋ እጅግ የተገለለች በመሆኗ ለቫይኪንግ የከበባ ጥቃት አጋልጧታል። በእርግጠኝነት ሆን ተብሎ በዓላቸውን በሚያከብሩበት ቀን በትንሣኤ እሁድ የራግናር ጦር መጥቶ የከተማዋን ዳርቻ ዘረፈ።